በዛሬው መርሃ ግብራችን ላይ ደግሞ የሶስተኛውን ሳምንት የሚቆመውን የማህሌተ ጽጌ ትርጓሜን ነግራቸዋለሁ። ሰማይና ምድር የማይወስኑትን አምላክ 9 ወር ከ5 ቀን በማህፀን መሸከሙ ከተአምር ሁሉ በላይ ነው። ዋናው ምስጢሩ ምንድነው? ይሄን ነገር ሊያነሳበት የቻለው ለተሁድን እግዚአብሔር ራሱ የብርሃን ዕለት ብሎ ሰየማት። ምክንያቱም ሞትን ድል አድርጎ የትንሣኤውን ብርሃን ገልጦባታልና ከነፍስና ከመላእክት በቀር ሁሉም አራቱ ባህሪያት አሏቸው። ሁለቱን ቀን የሚያከብሩ እንደሆነ አርብ በሰርክ ነፍሳት ከሲኦል ይወጣሉ። ስለ ሰንበት ክብር ማለት ነው። ይህን ተአምርሽን የናቀው ያቃለለው ሰው ሀጥ ነው በማለት ይናገራል። እሳትን መሸከሙ ይገርመኛል። አብዛኞቻችን አንድ ጧፍ በጣታችን መንካት አንችልም። እሱም ድንግል ሳለች ከጡቶቿ ወተት ተገኝተው አምላክን ማጥባቷ ሁሌ ይደንቀኛል። ይህን ተአምር መናቅ አይቻልም፣ ማቃለል አይቻልም። ቅድስት ድንግል ማርያም ላይ የተፈጸመው ተአምር ግን ይህ ብቻ አይደለም። ፍጥረታት የሚታዘዙለት አምላክ ለእናቱ እየታዘዘ አደገ አለ። በቤተ ክርስቲያን የሚቆመው ማህሌተ ጽጌ ዘሩ ምን ይላል? በከሜቤ መጽሐፍ ማይከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትእምርተ ኪዳን ወይም ጽላተ ኪዳን ይላል። ሰንበተ ሰንበታት ማርያም ዕለተ ብርሃን ብኪ ይወጹ ዘገነተ ብኪ ይትፌስሑ ዘገነተ ጽጌ ጻድቃን ወብኪ ይወጹ ኃጣን እምደይን። ወደ አማርኛ ሲመለስ መጽሐፍ እንዳለ በፈጣሪና በፍጡር መካከል ለእረፍት የኪዳን ምልክት ይሆንሽ የብርሃን ዕለት የሰንበታት ሰንበት ማርያም ሆይ ባንቺ የገነት አበባ የተባሉ ጻድቃን ይደሰታሉ፣ ባንቺም ኃጣን ከሲኦል ይወጣሉ የሚል እጅግ የሚገርም ምስጋና ታላቁ ሊቅ አባ ጽጌ ብርሃን ከአባ ገብረ ማርያም ዘደብርሃንታ ጋራ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ በመሆን ልዩን ድርሰት ደርሰዋል። ይሄም ምስጢር እንግዲህ ነው ማፍታታላችሁ። በተለይ ስትቆሙ ማህሌቱን ምስጢሩን አጣጥማችሁ እንድትገቡ ያስፈልጋልና ሰንበተ ሰንበታት ማርያም ዕለተ ብርሃን የብርሃን ዕለት የሰንበታት ሰንበት ማርያም በማለት ይጠቁማል። እንግዲህ ሁለቱ ሰንበቶችን ምናያቸው ቀዳሚትና እሁድ ናቸው። ቀዳሚት ሁለት ነገር ተደርጎባታል። እሁድ ደግሞ ብዙ ነገሮች ተደርገውባታል። ሰንበተ ክርስቲያን ማለት ነው። ቀዳሚት እግዚአብሔር አምላክ አዳምን አርብ ፈጥሮ በአርአያውና በአምሳሉ ከፈጠረ በኋላ አርብ ከፈጠረ በኋላ ቀዳሚት አርፎበታል። ወአመሳብዕት ዕለት አይረፈ እግዚአብሔር እምኩሉ ግብሩ ዘአኀዘ ይግበር ይላል። ሰባተኛዋን ዕለት ቀደሳት ይላል። ከስራውም ሁሉ አረፈ ይላል። ስለዚህ ከዕለተ እሁድ እስከ ዕለተ አርብ ሲፈጥር ሰንብቶ ቀዳሚት ግን አርፎባታል። ስለዚህ እቺ እንግዲህ የመጀመሪያዋ ሰንበት ናት። ቀዳሚት ትባላለች። ዓለምን ከፈጠረበት ጥበቡ ሰው ሆኖ ያዳነበት ጥበቡ ደግሞ ይበልጣልና በተመሳሳይ መልኩ አርብ በመልዕልተ መስቀል ተሰቅሎ አዳምን አድኖ ወደ ገነት አግብቶ ቀዳሚት በመቃብር አረፈባት። በጥንተ ፍጥረት አዳምን አርብ ፈጥሮ ቀዳሚት እንዳረፈ በተመሳሳይ ደግሞ ዓለምን ለማዳን ሰው ሆኖ ሲመጣ ደግሞ አርብ በመልዕልተ መስቀል ተሰቅሎ ዓለምን አድኖ አዳምን ወደ ገነት አግብቶ በቀዳሚት ደግሞ በመቃብር አርፎባታልና እነዚህን ረፍቶች ማነጻጸር ነው። ሌላዋ ሰንበት እሁድ ናት። እሁድ ትልልቅ ስራዎች የተሰሩባት ናት። ዓለምን ካለመኖር ወደ መኖር አምጥቶ ፈጠረባት። ጥንተ ፍጥረት ዘዓለም ትባላለች። ዓለም ካለመኖር ወደ መኖር የመጣባት ለፍጥረት መነሾ የሆኑ አራቱ ባህሪያት የተገኙባት፣ አምስተኛ ጨለማ የተፈጠረባት፣ ሰባቱ ሰማያት መላእክትን ጨምሮ ደግሞ በነግ ደግሞ ብርሃን ይሁንም አለ በማለት ብርሃን የተገኘባት ታላቅ ዕለት ናት። ይሄ እንግዲህ በጥንተ ፍጥረት የመጀመሪያ ዕለት ሲያደርጋት በኋላ ደግሞ መልአከ ጽልመት ያይደለ መልአከ ብርሃን ቅዱስ ገብርኤልን ወደ ቅድስት ድንግል ማርያም ልኮ ብርሃን የተባለ አማናዊ ብርሃን ወልደ እግዚአብሔር በማህፀነ ድንግል ያደረባት ስለሆነች እሁድ ዕለተ ብርሃን ትባላለች። መጋቢት 29 በዘመነ ዮሐንስ እሁድ 3 ሰዓት ላይ በማህፀነ ድንግል አማናዊ ብርሃን ወልደ እግዚአብሔር ኢየሱስ ክርስቶስ አድሮባታልና እቺ ዕለት ዕለተ ብርሃን ትባላለች። ሶስተኛ ደግሞ 3 መዓልት 3 ሌሊት በከርሰ መቃብር አድሮ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ሞትን ድል አድርጎ ተነስቶ የትንሣኤውን ብርሃን ገልጦባታልና እቺ ዕለት ዕለተ ብርሃን ተብላለች። እንግዲህ ትልልቅ ስራዎች ተሰርቶባታል ማለት ነው። እንግዲህ የትንሣኤያችን በኩር ወልደ እግዚአብሔር ኢየሱስ ክርስቶስ ብርሃነ ትንሣኤውን የገለጠባት እሁድ ናት። ስለዚህ ሶስተኛ። አራተኛው ደግሞ በጽርሐ ጽዮን በማርቆስ እናት በማርያም ቤት ሳሉ መንፈስ ቅዱስ በእሳትና በነፋስ አምሳል ወርዶ
ለ120 ቤተሰብ ጸጋውን ሰጥቶ ይልቁኑ ደግሞ አይምሮአቸውን ብሩህ አድርጎላቸዋልና ዕለተ ብርሃን ትባላለች። አምስተኛ የክብር ባለቤት ብርሃን ወልደ እግዚአብሔር ይህን ዓለም ለማሳለፍ ዳግመኛ የሚመጣባት ዕለተ እሑድ ናት። ሙታን የሚነሱባት ዕለተ እሑድ ናት። ይልቁኑ ደግሞ ብርሃን ክርስቶስ መጥቶ ቅዱሳን ብርሃን ለብሰው ብርሃን ተጎናጽፈው እንዲነሱና ብሬት መንግስተ ሰማያትን የሚያወርስበት ዕለት ስለሆነ እቺ ዕለት ሰንበተ ሰንበታት ዕለተ ብርሃን ትባላለች። በተለይ ዓለም ከተፈጠረ ጀምሮ ብዙ እሑዶች ያልፋሉ ብዙ ዕለታት ከእሑድ እስከ ቀዳሚት እየተፈራረቁ ያልፋሉ። ልክ ግን ጌታ የሚመጣው እሑድ በመንፈቀ ሌሊት ነውና በዛው ጸንታ የምትኖር ሰናብቱ ሁሉ ሰንበታቱ ሁሉ የሚጠቃለሉባት ዕለት ስለሆነች እቺ ዕለት ዕለተ ብርሃን ሰንበተ ሰንበታት በመባል ትታወቃለች ማለት ነው። ስለዚህ ነው ታላቁ ሊቅ አባ ጽጌ ብርሃን ምን አለ? ሰንበተ ሰንበታት ማርያም ዕለተ ብርሃን ይላታል። ቅድስት ድንግል ማርያምም በተመሳሳይ መልኩ ብርሃን ወልደ እግዚአብሔርን በህቱም ድንግልና ጸንሳ በህቱም ድንግልና አስገኝታለችና ብርሃን በተገኘባት በዕለተ እሑድ ይመስላታል። ምክንያቱም የዓለምን ኃጢአት የዓለምን ጨለማ ያስወገደ አማናዊ ብርሃን ወልደ እግዚአብሔር ኢየሱስ ክርስቶስን 9 ወር ከ5 ቀን በማህፀኗ የተሸከመች አማናዊ ማህቶት ወልደ እግዚአብሔርን በማህፀኗ የተሸከመች አማናዊት መቅረዝ ናትና ቅድስት ድንግልን ሰንበተ ሰንበታት ማርያም ዕለተ ብርሃን በማለት ሊቁ እንግዲህ ያወድሳታል ማለት ነው። እና እቺ ሰንበት ለዘላለም ጸንታ የምትኖር ስለሆነች ነው ሰንበተ ሰንበታት የምትለው። ሊቁ ያዕቆብ ዘእልበረዳይም በመዝገበ ሃይማኖቱ ላይ ምን ይላል? ወሰማያ እግዚአብሔር ዕለተ ብርሃን ይላል። እቺን ዕለተ እሑድን እግዚአብሔር ራሱ የብርሃን ዕለት ብሎ ሰየማት። ምክንያቱም ሞትን ድል አድርጎ የትንሳኤውን ብርሃን ገልጦባታልና ከዕለታት ሁሉ ለያት፣ አከበራት፣ ከፍ ማደረጋት በማለት እቺን ዕለት ያነሳል ማለት ነው። ስለዚህ ቅድስት ድንግል ማርያምን በተመሳሳይ መልኩ ብርሃን ወልደ እግዚአብሔር ክርስቶስን በህቱም ድንግልና ጸንሳ የወለደች በመሆኗ ሊቁ ዕለተ ብርሃን ወይም የብርሃን ዕለት በማለት እንግዲህ አምላኩን እናት ቅድስት ድንግል ማርያምን የሰንበታት ሰንበት ብሎ ያወድሳታል። ምክንያቱም በዚህች ዕለት 10 ፍጥረት የሚሆኑ የፍጥረታት ሁሉ መነሾች የሚሆኑ 4ቱ ባህሪያት እሳት፣ ውሃ፣ ነፋስ፣ መሬት ተገኝተዋል። ከሷም ለዘኮነ ምክንያተ ግብሩ በህላው ይሁን እንዲለው አምጻ ያለማት ፈጣሪ ያለማት ወልደ እግዚአብሔር ኢየሱስ ክርስቶስን አስገኝታለችና እነዚህ 4ቱ ባህሪያት የፍጥረታት ሁሉ መነሾ ናቸው፣ መገኞ ናቸው። ከነፍስና ከመላእክት በቀር ሁሉም 4ቱ ባህሪያት አሏቸውና በተመሳሳይ መልኩ ቅድስት ድንግል ማርያምም ያለሱ ቃልነት ያለርሱ ሁሉና ምንም የተፈጠረ የሌለ ወልደ እግዚአብሔር ክርስቶስን በህቱም ድንግልና ጸንሳ በህቱም ድንግልና የወለደች ብርሃን ኢየሱስ ክርስቶስን በህቱም ድንግልና ጸንሳ በህቱም ድንግልና የወለደች ናትና ሰንበተ ሰንበታት ማርያም ዕለተ ብርሃን ብሎ ያነሳታል። ይልቁኑ ደግሞ የሚገርመው ብኪት ፌስሁ ዘገነተ ጽጌ ጻድቃን ባንቺ የገነት አበቦች የተባሉ ጻድቃን ይደሰታሉ። ወብኪ ወጹ ኃጣን እምደይን ባንቺም ኃጣን ከሲኦል ይወጣሉ የሚለው ትርጓሜ እንደ ሰንበተ ክርስቲያን እሑድ የውዳሴ ማርያም ትርጓሜያችን ነው። እንግዲህ በትርጓሜው ላይ ምን ይላል? ሁለቱን ቀን የሚያከብሩ እንደሆነ አርብ በሰርክ ነፍሳት ከሲኦል ይወጣሉ፣ ስለ ሰንበት ክብር ማለት ነው። አርብ በሰርክ ይወጣሉ፣ ሰኞ በነግ ይወርዳሉ። አንዱን ቀን የሚያከብሩ እንደሆነ ቀዳሚት በሰርክ ይወጣሉ፣ ሰኞ በነግ ተመልሰው ይገባሉ። እንዲህ እያሉ ሲመላለሱ ይኖራሉ። የጌታ ምጽአቱ ደግሞ በዕለተ እሑድ ነውና ወበይእቲ ዕለት እሙነ ተፈጸመ ፍስሐ ለቤተ ክርስቲያን እንዲለው በዛው እንደወጡ ወደ ገነት እንደገቡ በዛው ወደ መንግስተ ሰማያት ይሸጋገራሉና ብኪት ፌስሁ ዘገነተ ጽጌ ጻድቃን ወብኪ ወጹ ኃጣን እምደይን በማለት ታላቁ ሊቅ አባ ጽጌ ብርሃን ይህንን ድንቅ ነገር ያነሳል። እመቤታችንም ይሄ ለሰንበት ክብር የተደረገ ነው። እመቤታችንም በተመሳሳይ መልኩ አማልዳ ለጻድቃን እሴት ለኃጣን ስርየት አሰጥታ ከሞተ ነፍስ ወደ ዘላለማዊ ረፍት ወደ ገነት እንዲዋለም ወደ መንግስተ ሰማያት እንዲሸጋገሩ ታደርጋለችና በከመይቤ መጽሐፍ ማይከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትእምርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ብኪ ይትፌስሁ ዘገነተ ጽጌ ጻድቃን ወብኪ ወጹ ኃጣንም ደይን በማለት ሊቁ ያነሳታል። ይሄ እንግዲህ የመጀመሪያው ማህሌተ ጽጌ ነው። አሁን ሁለተኛው ደግሞ ማህሌተ ጽጌ ይህን ትርጓሜውን በዚህ
መልኩ ካደመጥን ለተአምርኪ ማርያም ሀጥ ውእቱ ዘአስተቶ ከመስባቲው ይራይስ መጽየኪ አይተቶ ለተአምርኪ ሰንዘይ ነግር ረድኤቶ ቦዘ ፈለሰ ሀዲጎ ብእሲቶ ወቦ ገዳመ ዘተግህሰ መኒኖ መንግስቶ ይላል። እንግዲህ ወደ አማርኛ ስንመልሰው ማርያም ተአምርሽን የናቀው ያቃለለው ሰው ሀጥ ነው፣ ክብሩን እንዳያይ አበባሽ አርቆታልና አስወግዶታልና የተአምርሽን ረድኤቱን እየነገረ ሚስቱን ትቶ የሄደ መንግስትንም ንቆ ወደ ገዳም የመነነ አለ በማለት እንግዲህ ታላቁ ሊቅ አባ ጽጌ ብርሃን ይህንን ልዩ ምስጋና ያነሳል ማለት ነው። ዋናው ምስጢሩ ምንድነው? ይሄን ነገር ሊያነሳበት የቻለው ብለን ስንመረምር ለተአምርኪ ማርያም ሀጥ ውእቱ ዘአስተቶ ይላል። ማርያም ተአምርሽን ያናቀው ያቃለለው ሰው ሀጥ ነው ይላል። እውነት ነው። ሀጥ ማለት ጎደሎ ማለት ነው፣ ያጣ ነው ማለት ነው። ከእግዚአብሔር መንግስት የተለየ ነው ማለት ነው። ምክንያቱም በቅድስት ድንግል ማርያም ላይ የተፈጸመው ተአምር መልዕልተ ተአምራት ከተአምራት ሁሉ ከመንክራት ሁሉ በላይ ነው። ምክንያቱም በቅዱስ ገብርኤል ብስራት ከሶስቱ አካል አንዱ አካል እግዚአብሔር ወልድን በግብረ መንፈስ ቅዱስ መጽነስ ለማን ተሰጠ? ከቅድስት ድንግል ማርያም በስተቀር ለማንም አልተሰጠም። ስለዚህ ይሄ የተለየ ተአምር ነውና ይሄንን እንዴት መናቅ ማቃለል ይችላል? ለዚህ ነው ቅዱስ ጳውሎስ በመልእክቱ ላይ እኛ ከሰበክንላችሁ ወንጌል የተለየ የሰማይ መልአክ እንኳን ቢሰብክላችሁ የተለየ ይሁን በማለት ሐዋርያው ቅዱስ ጳውሎስ ያነሳል። የተለየ ይሁን ብሎ ያነሳልና ለተአምርኪ ማርያም ሀጥ ውእቱ ዘአስተቶ ይህንን ተአምር የናቀ ያቃለለ ሰው ሀጥ ነው ይላልና እጅግ ይገርማል ኦርቶዶክሳውያን። ሌላው በጣም የሚገርመው በእሷ የተፈጸመው ተአምር ሰማይና ምድር የማይወስኑትን አምላክ 9 ወር ከ5 ቀን በማህፀን መሸከሟ ከተአምር ሁሉ በላይ ነው። ሊቁ ምን ይላል በማድነቅ ይህን ተአምር ሰማይ ወምድር ዘእያገምሮ እፎ እንጋ ማህፀነ ድንግል ጾሮ ሰማይና ምድር የማይችለውን የማይወስነውን አምላክ ምንኛ የእመቤታችን ማህፀን ቻለው ምንኛ ብለው ያደንቃል። ሰማይኒ መንበሬ ሰማይ ዙፋኔ ነው ወምድርኒ መከየደ እገሬ ምድርም የእግሬ መረገጫ ናት አየኑ ቤተ ታንጹ ሊተለማሂደሬ ለኔ ምን አይነት ቤት ታንጹልኛላችሁ ብሎ በኢሳይያስ 66 ቁጥር 1 ላይ ተናግሯል። እውነት ነው። ከጽራሪያም በላይ ርዝመቱ ከበርባሮስ በታች ጥልቀቱ ከአድማስ እስከ ናጌብ ስፋቱ የማይባለው አምላክ ሰማይ ዙፋኔ ነው አለ። ድንግል ማርያም ዳግሚት ሰማይ ሆና 9 ወር ከ5 ቀን በማህፀኗ ተሸክመዋለች። ይሄ በጣም የሚገርም ተአምር ነው። ምድር የእግሬ መረገጫ ናት አለ። 9 ወር ከ5 ቀን እግሩ ተረግጧታል። ዳግሚት ምድር ሆናለች። ስለዚህ ሰማይ ወምድር ዘእያገምሮ እፎ እንጋ ማህፀነ ድንግል ጾሮ ሰማይና ምድር የማይችለውን አምላክ ምንኛ የእመቤታችን ማህፀን ቻለው ብሎ ሊቁ ያደንቃልና ከዚህ የበለጠ ተአምር የለም። በጣም ከዚህ የበለጠ ድንቅ ተአምር የለምና ይህን ተአምርሽን የናቀው ያቃለለው ሰው ሀጥ ነው በማለት ይናገራል። ሌላው በጣም የሚገርመኝ ቅዳሴ መላእክትን መስማቷ ነው። ድንግል ማርያም የእግዚአብሔር ሀገር የእግዚአብሔር ከተማው ተብላለች። ንጉስ በከተማው እንዲኖር ጌታም ማህፀኗን እንደ ከተማ አድርጎ 9 ወር ከ5 ቀን ተወልዷልና ቅዱስ 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 እያሉ ሲያመሰግኑ መላእክት ሲያመሰግኑ አንገቷን ዘንበል አድርጋ የመላእክትን ምስጋና ትሰማ ነበር ይላሉ ሊቃውንት ሲያመሰጥሩት። ምክንያቱም የያዕቆብ መሰላል ናት። በዛሽ መሰላል ላይ የወርቅ ዙፋን ተነጽፎ ንጉስ ተቀምጦባት በዛሽ የወርቅ መሰላል ላይ መላእክት ሲወጡ ሲወርዱ እንደታዩ ንጉሳቸው ወልደ እግዚአብሔርን ያመሰግኑ ነበር። ይህ ከተአምር ሁሉ በላይ ነው። መልዕልተ ተአምራት ነውና በእውነት ይህን ተአምር የናቀ ያቃለለ ሰው ሀጥ ነው ይላል። ከመስባቲው ይራይስ መጽየኪ አይተቶ ይህን ክብር መንግስተ ሰማያትን እንዳይወርስ እንግዲህ የራቀ ነው የተወገደ ነው። ክብሩንም እንዳይ የራቀው ከጸጋ እግዚአብሔር የራቀ ነው ብሎ ሊቁ ያደንቃል። ሌላው እሳትን መሸከሙ ይገርመኛል። አብዛኞቻችን አንድ ጧፍ በጣታችን መንካት አንችልም። ምክንያቱም የጧፉ እሳት ለአንድ ደቂቃ ጣታችንን ብናስቀምጥበት እንደሚያነደን እንደሚያቃጥለን ስለምናውቅ ነው። ቅድስት ድንግል ማርያም ግን ያን ሰማያዊ እሳት ነው የቻለችው። እግዚአብሔር የሚባላ እሳት ነው ይላል። ያን እሳት በማህፀን ስትሸከም አለመቃጠሏ ቅዱስ ያሬድ ነው ድጓው ላይ ምን ይላል? በቃለ ኃይሉ ዘይፌትት በረደ ድንግል በከርሳ አግመረት ነደ እምግርማ እበዩ ሙሴ ዘረይደ እሞ ወላዲቶ ኮነቶ ገሃደ። እንዴት ይላል! ደስ የሚያሰኝ ቃል እግዚአብሔር ነው። በኃይሉ ቃል በክረምት ወቅት በረዱን የሚፈረካክሰው ሙሴ ሲና ተራራ ላይ ከግርማው የተነሳ የተንቀጠቀጠለት ነዲዱን እሳት ድንግል ማርያም በማህፀኗ ተሸከመችው ይላል። ልክ
እንደ ሙሴ በደብረ ሲና ያያት ያቺ ሐመልማል ወይም ቁጥቋጦ እሳቱ እንዳላቃጠላት እሳቱን ስትችለው አለመቃጠሏ ይተአምር ነው እጅግ የሚገርም ተአምር ነውና እናቱን ወላጁን ሆነችው በማለት ያደንቃል። ስለዚህ ይህን ተአምር እንዴት ልንንቅ እንዴት ልናቃልል እንችላለን? ከተአምራት ሁሉ በላይ በሷ ተፈጽሟልና በህቱም ድንግልና ጸንሶ በህቱም ድንግልና መውለድ ደግሞ ዛቲ ሕይወት ጹታት ነበር እቺ ደጃፍ ለዘላለም ተዘግታ ትኖራለች የእስራኤል አምላክ ገብቶባታል ብሎ ሕዝቅኤል በምዕራፍ 44 ላይ እንደተናገረ የእስራኤል አምላክን 9 ወር ከ5 ቀን በማይጸኗ ተሸክማ በህቱም ድንግልና መውለዷ ለዘላለም ድንግል ሆኗ መኖሯ ለማንም ሴት ያልተሰጠ የማይሰጥ ለሷ ብቻ የተሰጠ ነውና ለተአምርኪ ማርያም ሀጥውቱ ዘአስተቶ ይህን ድንቅ ተአምር እግዚአብሔር በሷ የገለጠውን ተአምር የናቀው ያቃለለው ሰው ሀጥ ነው ጎደሎ ነው በማለት አባ ጽጌ ድንግል እና አባ ገብረ ማርያም ዘደብረሃንታ ቢናገራሉ። ይህ ብቻ አይደለም። በእጅጉ የሚገርመኝ በፍጹም ድንግል ሳለች ከጡቶቿ ወተት ተገኝተው አምላክን ማጥባቷ ሁሌ ይደንቀኛል። ደናግል ሴቶችን ቢመግቧቸው ድንግልና ያስገኛሉ እንጂ ወተት አያስገኙም። አስባት ግን የወለዱ ሴቶች አግብተው የወለዱ ሴቶች ግን ወተት ያስገኛሉ፣ ለልጆቻቸውም ይመግባሉ። ቅድስት ድንግል ማርያም ግን ፍጹም ድንግል ሳለች በቤተልሔም ከጡቶቿ ወተት ፈሰሱ። ይሄ በጣም የሚገርም ነው። ደግሞ የጠባው ማን ነው ሲባል ፍጥረታትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ለኔና ለናንተ ስጋውን ደሙን ሰጥቶ የመገበ ለመላእክት ደግሞ ምስጋናን የሚመግብ መጋቢ ዓለማት ጌታን መመገቧ ከተአምር ሁሉ በላይ ነው እና ቅዱስ ኤፍሬም ምን ይላል? ፈጣሪዋ ነህና ለድንግልናት ለጡቶቿ ወተትን ሰጠህ ይላል። ለደናግል አይሰጥም፣ ለሷ ግን ሰጥሃታል። ለምን? ፈጣሪዋ ስለሆንክ ነው አለ። ልጇ ስለሆንክ ደግሞ ከሰጣሃት ወተት መልሰ ጠባህ ይላል። እኔ በጣም ነው የሚገርመኝ፣ በጣም ይገርመኛል። ያዕቆብ ዘስሩግ ደግሞ ድንግል ላንተ ለሁሉ መጋቢ የተውሶ ወተትን ሰጠች ይላል። የውሰት ወተትን የዋሳት የራሷ ልጅ ነው። ሰማያትን በዘረጋው ቀኝ እጅ ጡቶቿን ጨበጥህ ይላልና በጣም ይደንቃል። ስለዚህ ፈጣሪዋን የወለደች መጋቢዋን የመገበች ከቅድስት ድንግል ማርያም በቀር ማን አለች? ኤፍሬም ሶርያዊ ምን ይላል? ድንግል ፈጣሪዋን ወለደች እርሱም እናቱን ፈጠረ ይላል። ስለዚህ ፈጣሪዋን በመውለድ መጋቢዋን በመመገብ ከሷ በቀር ይሄ ጸጋ የተሰጣት ማን ትኖራለች? ማንም የለችምና ይህ ተአምርሽ ያስደንቃል፣ በቃ ያስደንቃል። ስለዚህ ይህን ተአምር መናቅ አይቻልም፣ ማቃለል አይቻልም። መላእክት ራሱ የሚንቀጠቀጡለት የሚረዱለት ድንቅ ተአምር ነው በሷ የተፈጸመው። እንደውም ቅዱስ ያሬድ ምን ይላል? ኪሩቤልና ሱራፌል ፊቱን ላለማየት እሳተ መለኮቱ እንዳያቃጥላቸው ሁለት ክንፋቸውን ላይ ዘርግተው ለክንፋቸውን ወደ ታች ዘርግተው ለክንፋቸውን ወዲያና ወዲህ አድርገው ተንቀጥቅጠው በፊቱ ይቆማሉ። እሷ ግን በቤተልሔም በህቱም ድንግልና ወልዳ ፊት ለፊት እያየችው አቀፈችው፣ ሳመችው፣ አጠባችው። ከዚህ የበለጠ ተአምር ምን አለ? ጌታዋን የወለደች ፈጣሪዋን የወለደች እሷ ናት። እንደውም ቅዱስ ቄርሎስ ምን ይላል? ከቅዱስ ቄርሎስ በቀር እንደውም ያሬድ ምን ይላል? እንዘ አመቱ እሞረሰያ አገልጋዩ ስትሆን እናቱን አደረጋት ይላል። ይገርማል። አገልጋዩ ስትሆን እናቱን አደረጋት። እኛ ሁላችን የእግዚአብሔር አገልጋዮች ነን፣ ልጆች ነን። እሱ አባታችን፣ ጌታችን፣ ሕይወታችን፣ ንጉሳችን፣ ብርሃናችን፣ ፀሐያችን ነው። እሷም እኔ እግዚአብሔር አገልጋዩ ነኝ አለችው መልአኩን። እኔ እግዚአብሔር አገልጋዩ ነኝ፣ ይኩነኒ በከመ ትቤለኒ እንደ ቃልህ ይደረግልኝ አለችው። ቅድስት ድንግል ማርያም ላይ የተፈጸመው ተአምር ግን ይህ ብቻ አይደለም። አገልጋዩ ብቻ ሳትሆን እናት ለመሆን ችላለች እና ተፈስሒ ኦ ማርያም እመዋመት እናትነትን ከአገልጋይነት ደርበሽ የተገኘሽ እመቤታችን ደስ ይበልሽ ይላታል ቅዱስ ኤፍሬም። እስቲ አስቡት። እንደውም ቄርሎስ ሲተረጉም ምን ይላል? ለእናቱ እየታዘዘ በየጥቂቱ አደገ ብሎ ሉቃስ የጻፈውን ሲተረጉም መላእክት የሚታዘዙለት ፍጥረታት ሁሉ የሚታዘዙለት እሱ ለእናቱ እየታዘዘ አደገ አለ እና እናቱን እንዴት እንዳከበራት እናቱ ቅድስት ድንግል ማርያምን እንዴት ከፍ ከፍ እንዳረጋት እስቲ ተመልከት ይላል። ፍጥረታት የሚታዘዙለት አምላክ ለእናቱ እየታዘዘ አደገ አለ። እሷም ደግሞ ታየውና እየሰገደችለት ጌታዬ ልጄ ትለው ነበረ። አምላኳ ነውና ጌታዬ ትለው ነበረ። ልጇ ነውና ልጄ ትለው ነበረ። ስለዚህ በአንድ ጊዜ ጌታዬም ልጄም ብላ መጥራት የምትችል ቅድስት ድንግል ማርያም ብቻ ናት። እኛ ጌታችን፣ አባታችን፣ አምላካችን፣ ንጉሳችን፣ ፈጣሪያችን፣ ብርሃናችን፣ እረኛችን፣ ሕይወታችን፣ ፀሐያችን እንለዋለን። እሷ ግን ልጄ ማለት ትችላለች። ስለዚህ ከዚህ የበለጠ ተአምር ወደፊትም
በኋላም አልተደረገም ወደፊትም አይሰማም ዓለም እስኪያልፍ ድረስ አይሆንምና በእውነት ለተአምረኪ ማርያም ኃጥእቱ ዘአስተቶ ይህን ተአምር የናቀ ያቃለለ ሰው በእውነት እንዴት ኃጥ ነው ጎደሎ ነው ይህን ክብሩን እንዲያይ አበባሽ ክርስቶስ አርቆታልና በቃ አርቆታል ከጸጋ እግዚአብሔር ተለይቷል ማለት ነው ለተአምረኪ ይሰንዘ ይነግረ ረድኤቶ የተአምርሽን ግን ረዳቱን እየተናገረ ሚስቱን ትቶ የመነናል እንደ ገብረ ክርስቶስ ማለት ነው መንግስቱን ጥሎ ደግሞ የመነናል እንደማ እንደ አቡነ አረጋዊ አይነት ነው እንደ አቡነ አረጋዊ አይነት ደግሞ የንጉስ ልጅ ሲሆኑ መንግስታቸውን ጥለው መንነው ከባህር ማዶ ወደ ኢትዮጵያ መተው ከአይነ ሞት ተሰውረዋል ለዚህ ነው ነገስት ያውሩ በብርሃንኪ ኩሎሙ ነገስተ ምድር ያውሩ በብርሃንኪ ታላቁ ሊቅ ቅዱስ ኤፍሬም በረቡ ውዳሴ ማርያም ላይ የምድር ነገስታት ሁሉ በብርሃንሽ ይሄዳሉ ይላታል የእመቤታችን ዜናዋን ሰምተው መንነው ይሄዳሉ ወአሕዛብን በጸዳልኪ ሰራዊቶቻቸውን በልጅሽ አምነው ጸንተው ይኖራሉ ምረረ ገሃነመ እሳትን ጣዕመ መንግስተ ሰማያትን ሰምተው መንነው ይሄዱ ብዙዎች አሉና ይህንን የተአምርሽን ረዳትነቱን እየተናገረ እንደ ገብረ ክርስቶስ ያለ ከጫጉላ ቤት መንነው ይሄዳል ሰማያዊ መንግስቱን ሽቶ ግማሹ ደግሞ የነገስታት የንጉስ ልጅ ሲሆን ይሄን ሁሉ ጥሎ በእውነት ይሄዳ አለ በማለት ታላቁ ሊቅ አባ ጽጌ ድንግል አባ ገብረ ማርያም ዘደብርሃንታ ያነሳሉ ማለት ነው ሁለቱ አባቶቻችን ሁለቱ ቅዱሳን ሊቃውንት እንዲህ አድርገው የቅድስት ድንግል ማርያምን ክብሯን ንጽህናዋን ቅድስናዋን ዘላለማዊ ድንግልናዋን ያነሳሉ የእመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ ንጽህናዋ ቅድስናዋ የማይጠገብ ፍቅሯ ከሁላችን ጋር አድሮ ይኑር መልካም የማህሌት ቁመት እመኝላችኋለሁ ቤታችሁ አትደሩ ማህሌት ከሊቃውንቱ ጋር በመቆም በረከት እንድታገኙ አደራ በማለት የዛሬውን መርሃ ግብር በዚህ ላይ እናጠናቀቃለን ከልቤ እወዳችኋለሁ አከብራችኋለሁ ሁሉ ጊዜ ቅዱሳት መጻሕፍትን በማንበብ እንድትቆዩ መልእክቴ ነው በሰላም ሁኑ ሰላም ዋሉ ሰላም አምሹ ሰላም ደሩ በያላችሁበት ሀገር